ኢራን በጥቂት ወራት ውስጥ የኒውክሌር መሳሪያዎችን ለመስራት የሚያስችላትን ዩራኒየም አበልጽጋ እንደነበር እስራኤል አስታወቀች። ኢራን በኒውክሌር መርሃ ግብሯ በመጪዎቹ 6 ወራት ወደ 9 የሚጠጉ የኒውክሌር መሳሪያዎችን ለመስራት የሚያስችላትን ዩራኒየም አበልጽጋ እንደነበር እስራኤል አስታውቃለች። ይህንንም መታገስ ለሀገሪቱ ሉዓላዊነት እና እንደ ሀገር ለመቀጠል ትልቅ ስጋትና ነገሮች መመለሻ በሌለው መንገድ እንዲጓዙ ማድረግ መሆኑን የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር ተናግረዋል። ሚኒስትሩ አክለውም እስራኤል በኢራን ላይ ለሰነዘረችው ጥቃት ምላሹ ንጹሐን ዜጎቻችንን እንደሚጎዳ ቢታወቅም የተሻለ ምርጫ ግን አልነበረንም ነው ያሉት። ከሲኤንኤን ጋር ባደረጉት ቆይታ ይህን ታሪክ የሚመዘግበውን ከባድ ውሳኔ ስናሳልፍ በንጹሐን ዜጎቻችን ላይ የሚያስከትለው ጉዳት ሳይሆን ሲሉ ተናግረዋል። አክለውም ከጥቃቱ የኢራንን አገዛዝ መቀየርን ያለማ አይደለም፣ ያንን ዜጎቹ የሚሆነው እስራኤላውያን የኢራንን ሕዝብ እንደ ጠላት አይመለከቱም ሲሉ ተናግረዋል። ከዚሁ ጋር በተያያዘ በእስራኤል ትምህርት ቤቶችን መዝጋትን ጨምሮ በሕዝቡ የዕለት የሚፈጥሩ እርምጃዎች እየተወሰዱ ይገኛሉ። በዚህም መሠረት ኢራን ውስጥ ተለዋጭ ማስታወቂያ እስከሚነገር ድረስ ሁሉም ትምህርት ቤቶች ተዘግተው እንደሚቆዩ የሀገሪቱ የትምህርት ሚኒስቴር ቃል አቀባይ አሊ ፋርሃዲ ተናግረዋል። ቃል አቀባዩ አያይዘውም በእነዚህ ትምህርት ቤቶች ዝግ ሆነው በሚቆዩባቸው ያልተወሰኑ ቀናት ውስጥ ይሰጡ የነበሩ ፈተናዎች ጠቅላላ ወደ ሌላ ጊዜ መዛወራቸውንም አስታውቀዋል። በተመሳሳይ በእስራኤል ውስጥም እስከ ሰኔ 30 ድረስ የሚቆይ የአስቸኳይ አዋጅ ከመታወጁ በተጨማሪ ሁሉም ትምህርት ቤቶች እንደሚዘጉና የመማር ማስተማሩ ሂደት በኦንላይን መሰጠት እንደሚቀጥል የእስራኤልን ትምህርት ሚኒስቴር አስታውቋል ሲል አናዶሉ ዘግቧል።